ሐዋርያት ምዕራፍ 16 ቁጥር 16 ጀምሮ እንዲህ ይላል። ጋፍ tokko nuyi gara iddoo kadhataati utuu adeemaa jirru xombooreen afuura hoodaa dubbachiisuu of keessaa qabdu tokko nutti dhufte isheen hooda dubbachuu isheetiin horii baay'ee gooftota isheetiif in galchite turte. isheen namoonni kun hojjetoota Waaqayyo abbaati karaa fayyinaa isinitti himuu jettee iyyaa Phaawulosii fi nu duukaa hin adeemti turte. kanas guyyaa baay'ee goote. Phaawulos garuu aaree itti garagalee hafuurichaan maqaa Yesuus Kiristoos akka ishee keessaa baatuuf sin abboomaa jedhe. Hafuurichis achumaan ishee keessaa ba'e. Gooftonni xombooree kanaa garuu abdiin horii argannaa isaanii cite yemmuu baratan Phaawulosii fi Siilaasin qabanii dadarbachaa gara lafa gabaatti fuula warra biyya seerratanii geessan. Ergamoota sanaaf fuula ajajjuu fi warra Roomaatti dhiyeessan. Jarreen kun mandara keenyaa raasaa jiru. Isaan Yihuudota amala nuyi warra Roomaa fudhachuun ittiin hojjechuunis nuuf hin taane nu barsiisaa jiru jedhe. Isin achii kaasanii dubbisuu dandeessu. lakkoofsa 30 28. Phaawulos garuu sagalee guddaadhaan waa of hin godhinaa nuyi hundumti keenya as jirra jedheetti. Inni mana hidhaa eegu sun ibsaa waammatee ol fiigee rom'aa miila Phaawulosiif Silaasitti kufee gad isaan baasee ani akkan fayyuuf maal gochuun anaaf ta'a gooftolii koo jedhee isaan gaafate. Ameen. galanni siif haa ta'u. maqaan kee eebbifamu. sagalee kee kana nuuf ibsi. dukkanni sammuu keenya irraa haa ka'u. maqaa Yesuusin ameen. ኖራ መተዱሬንኮ የነርስ ለማዳን ምን ማድረግ አለብኝ? አጠገብ ሰው ያዝና ልትድን ምን ልታደርግ በሉት። ፈዩዳፍ ማልጎቹ ቀብዳይዳኒ አማረፋንሞ ለማዳን ምን ማድረግ አለብኝ በሉት። ብዙ ጴንጤ ይህንን ጥያቄ አይጠይቅም። ይህ ጥያቄ ተገቢ ጥያቄ ነው። እነዚህ ሰዎች ሐዋርያት ምዕራፍ 16 ቁጥር 30 ላይ ከ16 ጀምሮ ካነበባችሁት እነ ጳውሎስ እና እነ ሲላስ ወንጌል ሰባኪ ነው። ወንጌል እየሰሩ ወንጌል እያገለገሉ በሮማ ከተማ ላይ ወንጌል እየተናገሩ መንገድ ላይ በሮሜ ውስጥ ሳይለንት ሆኖ ማለፍ ፈለጉ። ሱ ተደርቡ በርባደን ጋፈሳን ሱ ተደርቡ በርባደን አጋንንታዊ አሰራር ወይም ደግሞ በጥንቆላ ገቢውን ወደ ንጉስታቶች የምታስገባ ሴት መጣችና እንዲያለችው እነዚህ የእግዚአብሔር መላእክቶች ናቸው፣ እነሱም ደግሞ የሕይወት መንገድ ይነግራቸዋል እያለች የነሱን መስበክ ጀመረች። የጳውሎስን ታሪክ ሰበከች። ዋይሴና ጳውሎስ ፋዱበት ወንቱመ ሳንቀበናሶፍ አከልጀት ጀርኩን ከራሞቱማ ዋቀዮ ስንትሙ ኦክሳዱቢ ዋቀዮ ስንትሙ ወርኩን ከራጅሬኛ ስንትሙ ዋይ ጳውሎስ አሶፍ ከነቦዳ ከነሲሮባ የደደቢቴ ጎቴ አራ ወንቲ ሮባ የደደቢኤ ከራት ደምቱ ሲጉፈቺሱ በርባዱ ስራ ሀሩኩታም አሜን ጀዴ ከምፉደተ ቆፋፍታ ገነመከን ተደጋጋሚ ችግር ተደጋጋሚ ደይነት ተደጋጋሚ በሽታ ተደጋጋሚ ጉስቁልና ተደጋጋሚ የሆነባችሁ ነገር በኢየሱስም ዛሬ ከናንተ ላይ ይንከባለላል። በኢየሱስም ይንከባለላል። ቀኝጂ አንሳና እንዲህ በለው የተደጋገመብኝ ነገር በለው የተደጋገመ ነገር በለው በሕይወቴ ላይ በለው በሽታ ሊሆን ይችላል በለው ማጣት ሊሆን ይችላል በለው ግራ ማጋባት ሊሆን ይችላል በለው ከዚህ ቀን በኋላ በለው ከሕይወቴ ላይ በለው ተንከባለለ በለው በኢየሱስም ይንከባለላል ይንከባለላል ይንከባለላል። ሃሌሉያ። ሐዋርያ ጳውሎስ ጋር ብዙ ጊዜ ተደጋጋሚ ይህንን ነገር ምስጢር አወጣች። ጳውሎስ ደግሞ ሳይለንት ሆኖ በሳይለንት ማለፍ ፈልጓል። ለምን? ከተማው አስቸጋሪ ነው፣ በጣም ይፈለጋል ጳውሎስ። እሱ ንግግሩን ትቶ ቀስ ብሎ ማለት ሲፈልግ የነሱን ታሪክ ለመናገር ፈልጋ አስባችኋል። ከዛ መጣችና እነዚህ እኮ የእግዚአብሔር ልጆች ናቸው፣ የሰማይ መስኮት የተከፈተላቸው ደግሞ የሕይወት መንገድ የሚናገሩ ናቸው አለችው። ከዛ ጳውሎስ ተደጋጋሚ ስላደረገች በጣም ተናደደ ይላል። መጽሐፍ ኦሮሚፈሰው ላይ ተነል
ባያሬ ማለት ይሮንዱ ማለት ዴቪድ ነምን ያረ ጅራር በህይወታችሁ ላይ የተደጋገመ ነገር የተናደደ ሰው አለ? እስከ መቼ ነው ጌታው ያለ ራሱን ያገኘ ሰው አለ? ይኸውልህ ካልተናደድከው በመንፈሳዊ ዓለም ላይ ኖ ብለህ ወስነ ካልተናደድ ካልተነሳ እላዩ ላይ ይተኛል። ለዚህ ነው መጽሐፍ ቅዱስ ቀንበሩን ካንገቲ ላይ እንዲሰበር ቀንበሩ በተቃወምክ ጊዜ ካንገቲ ላይ ምን ይሆናል? ይሰበራል ይላል። ስለዚህ ካልተቃወምኮ እላይ ላይ ይቀመጣል። ዛሬ ከኔ ጋር የሚቃወም ሰው ተደጋጋሚ ህይወት በኢየሱስ ይገለባል። ተደጋጋሚ ነገር ይገለባል። ተደጋጋሚ ነገር የሆነ በኢየሱስ ይነሳ። ስለዚህ ጳውሎስ ተደጋጋሚ ይሄንን ነገር ባለችው ጊዜ ከዛ በኋላ ዞር አለና አንተ ክፉ መንፈስ አለ። አያችሁ ሴትዮ አይደለም ያጠፋችው። በሴትዮ ውስጥ ጳውሎስ አንድ ነገር አይቷል። ምንድነው? መንፈሱ እንደሆነ አየ። በኢየሱስ ስም ከሷ እንድትወጣ አዝዤዋለሁ አለ። ሃሌሉያ! ወዲያውኑ አጋንንቱ ጠብ አለ፣ ወደቀ፣ ጮኸ፣ ወጣ። ከተማ ሁሉ ግልብጥ አለ። አየ አሳይመንት ተፈጠረ፣ ስራ ተፈጠረ ለጳውሎስ። ዛሬ ስራ ይፈጠርላችሁ፣ ስራ ይፈጠርላችሁ። አሎታ ወጂን ጃለን ደሞ ማልታተን ኦጂን ሲፈውመሙ የወሮ ጂጃለት ተሎል ቀባ ጃለተኒ ቲሬ ኦጀቱ መለ ኛቲኖ ጀደ ዱርኑቲ ሜራ አርከኪ ወራሲቲ ኦጂናው መሜረጀ ኦጂን ጅሬኛቲ ኬሱ ጀ ናፉ መሜረጀ ኦጂ ሼከና ዱዋምት ኦጂ ሼከና ቆፈምት ኦጂ ጅሬኛቲ ኑ ኬሱ ኦጂን ሲፈውመሙ ገነመ ከና መቃ ኢየሱስን ኦጂን ሲፈውመሙ ግን መንገላተት እንዴት መታደል ነው። ሰው እኮ ሰርቆ እንኳን ዝሙ ሰርቶ የሆነ ነገር ሰው ቤት ውስጥ እኮ ተይዞ እኮ ሰው ስንት ሰው እኮ እስር ቤት ነው እኮ አመቱ መኔዳ ደምተኒ ካነመሩ ኩቴ ካነመዳይ ካነመሳሜ ማጅራቲ ነማዳይ ዋርካ ፉሬ ቀበሜ መኔዳ ጅራ አቲ ወንጌላ ጉጀቴ ወንጌላ ለለብደ ኡቱጉ ያተኮ ይዳምቴ አከን ስትምኛው አን 3 ጊዜ ታስሬያለሁ። አንደኛ በእልልታ ነው የወጣሁት። አንደኛ በእልልታ ነው ወንጌል እየሰበኩ 2009 ዓመተ ምህረት ከዛ በኋላ መስጊደ ከሰ ገለኑ ጀገ ጀደኛ ስትነቀበኒ እችነገሰን አንንግሰን ነማን ውስጥ ለውስጥ እንደማ ወለ ወንጌል ለባ ጋፈነች ሰነ ጀዱ ኤለለ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 ለ
gammadeen shabeettaan carraa Phexrosfa carraa Yohannisfa carraa Phaawulosfa mudate na mudachuu isaa gammadeen maal taatee dhufte ilaale ammas እንዴ ምን ሆነ ነው አንተ ኢብዲ ነው ያመጣችሁ አውጡ ወደ ኮማንደር ማራቱ ፊደኒ ባሳ ገዲየት አማው ባይ ገዲ ጋፈን ጀለ ሚለነት ጋዘ አነስ ባልቲ ረገዘ ከነ ወንጌል ጀልቀም ሀርከኬ ወልቀቢ ኢየሱስ ሞት ይደዳሜ አኒ ከነ ድልሹ ከምብራ ጀርሞ ማራቱ ፊደኒ ዋንተ ኑራ ባሳ አይነ አኒ ማራቱ ምቲ amma ililshatu mambe ega obolota ko waaqayyo sineebbisu ega yesus karaara dhugaara jireenya ewli maqaa gooftaa yesusin afurri maraatu masriisin tagal amen እንግዲህ ወደ መልእክቴ ልምጣ ፈዩዳፍ ማልጎቹን ቀባይ ማን ነው እንደዚህ ያለ ሰውዬ በጌታ አይደለም አስቡት ሰው ይህንን ጥያቄ የሚጠይቀው የመጀመሪያ ወደ አይምሮ ከተመለሰ ነው ወደ አይምሮ ካልተመለስ ይህንን ጥያቄ አትጠይቅም ያለበት ነገር የምትሰራው ሁሉ ትክክል ይመስልሃል ሰው እየገደልክ ትክክል ይመስላል ዓለማችን አሁን በዚህ ሰዓት ያው ሰውን እዚህ በጥይት እየመታ ሰው ነፍሱ ሊወጣ ሰው ሲንኮራረፍ እንደዚህ ሲንኮራፋ እንደ ማዝናኛ እያሉ የሚስቅበት ዘመን ነው የሰው ነፍስ ዋጋ ያጣበት ዘመን ውስጥ ነን ዱሮ ሰው ሲሞት እከሌ ሞተ እኮ ሲባል ይላል ሰው አሁን ግን እከሌ እኮ ሞተ ሲባል ወይ በጣም ሲያሳዝን ብሎ ይተዋል ሰው ለምን ሞት ለምዶታል ሰው ሞት ለመደች በጌታ በኢየሱስ ሞትን የለመዳችሁ ከዚህ በኋላ ከሞት ጋር ጠላት ሁኑ አሜን አለግባብ ሞት የሰይጣን የሚገላችሁ ዝሙት የሚገላችሁ የማይረባ ተራ ነገር የሚገላችሁ በኢየሱስ ስም ከዛሬ ጀምሮ ከሞት ጋር ጠላት ሆኑ አሜን ስለዚህ በደንብ ስሙኝ እነዚህ ሐዋርያ ጳውሎስ ምንድነው ያለው ከዛ
እስር ቤት ውስጥ ነው። ከዛ እግዚአብሔር ደግሞ ለልጆች ያለና ከሰማይ መላእክቶቹን ላከና እነሱ ጌታን ይዘምራሉ፣ በመዝሙር ከፍ ከፍ ያደርጋሉ። ዋቀዮን ፋርፈቱ ጀር ኤሰታኒ መነይዳ ኬታኒ መነይዳ ኬሰታኒ ጋፈታ ዋቀዮ ዋቀፈተኒ ዋቀዮሞ ኤርገሞተሳ ኩማፍ ክትላን ገረመነ ወረሮማት ኤርጌ bakka ati dhamtee jirtu ergamaan tokko siif dhufu. Bakka yaadni kee hidhamee jiru, bakka ikoonomiin kee hidhamee jiru, bakka waajjirri kee hidhamee jiru, bakka sammuun kee hidhamee jiru, bakka fayyaan kee hidhamee jiru, kutee kan si baasu, cabsee kan si baasu, ergamaan tokko siif ramadamu. Ergamaan tokko siif ramadamu. Ganama kana ergamaan tokko siif dhufu. Ganama kana butee kan si baasu ergamaan siif dhufu. Ergamaan waaqayyoo siif dhufu. Ergamaan waaqayyoo siif dhufu. ጳውሎስ የት ነው? እስር ቤት ውስጥ ነው። እሱ አንተ የሚገርም ነገር እስር ቤት እግሩ እጁ ምናምን ምንም ነገር ወማትን ቆጠረን ዋት ቆጥለኮም ኢነችታኤን ዋቀዮንኮ ይዳይካ ይዳ ከነራሲኒ ከምና ወንጌለ ከኘት እንደቢና ኩየሮዳፊ ቦርገነማይኒ ከምና ይላል። መዝሙሩን ስለማላቅ ነው። ክብር ለኢየሱስ ይሁን። አንተ የሚገርም ነገር መላእክ መጣና የወይኑን መሰረት ይላል መጽሐፍ። የወይኑን ምን መሰረት ዝም ብሎ አይደለም እኮ ዝም ብሎ አይደለም እኮ ይሄንን አይደለም እኮ የተናወጠው የወይኑ ቤቱ ምንድነው? መሰረቱ ነው። ዛሬ የችግራችሁን መሰረት የሚያናውጥ መላእክ በኢየሱስ ስም ይመደብላችኋል። በኢየሱስ ስም ይመደብላችኋል። እስቲ በልና የወይኑ መሰረት በሉ። የወይኑ መሰረት ተናወጠ በሉ። የወይኔ መሰረት በሉ። ቆይ የወይኖት ይበል። ወይኔ የታሰርክበት ወይን ደህነት ሊሆን ይችላል፣ በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ ችግር ሊሆን ይችላል። ወይ የሆነ ችግር ውስጥ ነው ታስረ ያለው። ዛሬ በኢየሱስ ስም መሰረታችሁ ይናወጣል። የችግራችሁ መሰረት ይናወጣል። የደህነት መሰረት ይናወጣል። አለመከናወን መሰረት ይናወጣል። እንዲህ እጅን እንዲያርግና ተናወጠ በሉ። ተናወጠ በሉ። ተናወጠ በሉ። እናቴ እስቲ ገመ ተናወጠ በሉ። ይናወጥ እናወጥ። ዛሬ በኢየሱስ ስም መናወጥ አለበት። ይኸውላችሁ እናንተን ያዘ፣ የእናንተን ጉዳይ ያዘ፣ እናንተን ኮንትሮል ያደረገ በናዝረቱ በኢየሱስ ክርስቶስ መናወጥ ይጀምር። መናወጥ ይጀምር። መናወጥ ይጀምር። ቀኝ እጃችሁን ከፍ አድርጉ እንደዚህ ሰገሌ ቤዚ ሰጥቆሽ ስርሲ አርከ ከሰኖል ቀባ አከስኩዳ አርከ ሚርጋ አድራው ዋቀዮ ዋን እንጀዱ ነዶ ከጀዳሰን ገነማ ከነ ጀዳሜ ወንቲና ሂደ ተቆዳ ወንቲና ሂደ ተቆዳ ነራራፈ መጅራ እንዴ ሳቱራፈ መጅራ መላእክ መጣ። ምኑን ነው ያናወጠው? የወይኑን መሰረት ማለት ይሄ ፎቅ ይዞ ያለው ይሄ ኮሎኒ አይደለም፣ ታች ነው። ይሄ ፎቅ ሲሰራ ብሩ ያለቀ ትልቅ ብር ያለቀ የት ነው ብትሉ ታች ግራውንድ ነው። እየሰማችሁ ነው? ታች ግራውንድ ነው። ሰውየው መሰረት ሊያወጣ ሲል ብሩ በቃ አልበቃም ብሎ ከባንክም ሊሆን ይችላል ወይ ደግሞ የሆነ ነገር ሽጦ በቃ ጀምር ያለውማ ካላወጣው እያለ ከዛ ሰውየው ኡፌ ብሎ ታኝቶ የሚያድረው መቼ ነው መሰለህ? ኮሎኑ ከወጣ በኋላ ነው። ለምን? ኮሎኑ ከወጣ ብዙ ብር አይጨርስም። ክብር ለኢየሱስ ይሁን። አሜን። ይሄንን ብሩን የጨረሰው ግራውንድ እንደሆነ በደም ስማኝ። ይኸውልህ ኢየሱስም እንዲሁ ደምግባቱን የጨረሰ ደምግባቱን የሰጠ ክብሩን የሰጠ ሰው የሰውን ስጋ ለብሶ ከሰማይ የወረደ አንተን መሰረትን ለማጠንከር ነው፣ ህይወትን ለማጠንከር ነው። በሰማይ ላይ ስም እንዲመዘገብ ከሞት ወደ ህይወት እንድትሻገር ራሱን ክብሩን ጥሎ የመጣው ለዚህ ለአንተና ለኔ ነው። አሜን አትልም? አዎ ብዙ ዋጋ ያስከፈለው ኢየሱስ ለህይወቴ ነው። መስቀል ላይ ዋጋ ያስከፈለው ኃጢአተኛ ሰው በጦር የወጋው ኃጢአተኛ ሰው የተፋበት ለኔ ህይወት ነው። እሱ ባይተፋበት እሱ ባይወጋልኝ እሱ መስቀል ላይ ባይሰቃየልኝ እኔ ዛሬ ምድር ላይ እዚህ እስከ ዛሬ ቆሜ መናገር አልችልም። ለምን? ብዙ ገዳዮች አሉ። ብዙ እኔን ለመግደል ጥረት የሚያደርጉ አሉ። ኃጢአት ይገላል።
ሽባ ሊያደርግ ብዙ ጥረት ያደርጋል። መንፈስን ሽባ ለማድረግ አመለካከትን ለማበላሸት። ዛሬ ግን አንድ ነገር ልንገራችሁ፣ የእናንተ ጉዳይ ልትድኑ ልታደርጉ የሚገባችሁ በክርስቶስ ኢየሱስ ማመን ነው። እስቲ አሜኛለሁ በሉ። አሜን ረጀዲሜ። ስለዚህ ይሄ ሰውዬ ወይኑ ጠባቂ ምንድን ነው ያለው? ወይኑ ጠባቂ መጣና መሰረቱ ሲናወጥ፣ ቤቱ ሲናወጥ ድግንግር ሆነበት፣ ጨለመበት። ከዛ መብራቱን አበራና ይላል እኮ። ከዛ በኋላ ወደነ ጴጥሮስ ወደነ ጳውሎስ መጣ ይላል። ወደነ ጴጥሮስ መጣና ባካችሁ አለ ተንበርክኮ እኔ ለመዳን ምን ማድረግ አለብኝ ንገሩ። አኔ ፈዩፍ ማልጎቹን ቀባ አኔ ፈዩፍ ማልጎቹን ቀባ ፈዩዳ ፈይነ በርባድ። ይሄ ሰውዬ ወዴት ነው የተመለሰው? ወደ አእምሮ ተመለሰ። እነዚህ ሰዎች እውነትም የእግዚአብሔር ሰዎች መሆናቸውን አወቀ። የእግዚአብሔር መላእክቶች መሆናቸውን አወቀ። ተልኳችሁ ከሰማይ መሆኑን አወቀ። ስለዚህ ምን ማድረግ አለብኝ? አጠገበሱ ያዘስ ዋቀዩ ገራ ሰሙንቲ ሲያደብሱናሪ ጀዲ ስሪ። ሰውየው የመጀመሪያ ወደ አእምሮ የተመለሰ መቼ ነው? መላእክ ወይኑ መሰረት ካናወጠ በኋላ ነው። እንደውም እኮ እነሱ እኮ ወጥቷል ብሎ እኮ ራሱን ለማጠፋት ራሱን ለመግደል እኮ ጥረት አደረገ። ከዛ ጳውሎስ እኮ ነው የከለከለ። ጳውሎስ ኖ ኦማፊን ጎዲን ሜሻ ባቴው ፍትደሙ ፍትገረገልሹ ነምነምች ዋፊን ጎዲን ሁንዱም ትከኛ ይዋስጅራ ሁላችንም እዚህ ነን። አንድ ነገር በሕይወት ላይ አታድርግ አለ ጳውሎስ። እኛ ቢሆንስ አርገኔት የነኑት ሰውየው በሽጉጥ እዚህ ላይ አንተን ያሰረ ሰውየው ወጥቶ እዚህ ላይ በላው ላይ ቢደቅን በላው ነው የምትለው። ጳውሎስ ግን እዛው እስር ቤት ሆኖ እኮ ነው ገና እኮ ሊፈረድበት እኮ ነው። ከዛ ድግንግር ሲል በቃ እሱ መሰረውን ፈለገ። ኧረ እዚህ ነን እኛ አልወጣንም። ገና በክብር ነው የምንወጣው። መላእክት መጣ በሩ ተከፈተ ብለህ አንወጣም። አንድ ነገር በሕይወት ላይ አታድርግ ሰው ዞር አለና ከዛ ወደ አእምሮ ተመለሰ። እሺ አለ። ይኸውልህ አኗኗር የሰውን አእምሮ የሚያድን ካልሆነ መሞት ይሻልሃል። አሜን በል። አዎ መሞት ይሻልሃል። አንተን ሆነ ሰው አንተን አይቶ ጌታን ካልተቀበለ ሰው አንተን አይቶ ጽድቅን ቀጀሉማ ይኸውልህ አንተኩ ስንትሙ እኔ እግዚአብሔር ሁሉ ጊዜ የሚጸልዩ ጸሎት አለኝ። ምንድነው መሰለህ? እኔ ሲያልፍ እኔ ከሰው ጋር ሲቀመጥ ሰው በእኔ ሁሉ ጊዜ የሚበሳጭ ከሆነ ምን ዋጋ አለ? የሚበሳጭ ከስራ ጋር አይደለም። መንፈሳዊ ስራ ላይ ሰው ይበሳጫል። አብዛኛው ግን እኔ በእግዚአብሔር ስራ ላይ የሚያበሳጨው ራሴን ነው እንጂ ሰውን አይደለም። ራሴን አበሳጨዋለሁ፣ ቤቴን አበሳጨዋለሁ። ለምን? ቤተሰቦቼ የፈልጉበት ቦታ እኔን ሲያጡ ይበሳጫሉ። ከዛ በኋላ ቀስ ብዬ ደግሞ ወንጌል ስራ እንደዚህ ነው እላለሁ፣ ዋጥ ያደርጋለሁ። መቼም ቤተሰብ ሐዘንም መራራ ህይወትም ደስታም የአገልጋይ ቤተሰብ ሁሉ ጊዜ ደስታ ብቻ አይደለም የሚፈልጉት፣ ሁሉም መራራውንም ያገኛሉ፣ ጣፋጩንም ያገኛሉ፣ ሐዘኑንም ይቀበላሉ፣ ደስታውንም ይቀበላሉ። የአገልጋይ ቤተሰብ የሀብታም ቤተሰብማ ክርስቶስ ከሌለ እሱ በቃ ነገ እንደሚፈርድበት ያውቃል። ዛሬ ወዱን ነፍቶ ይበላል፣ ይጠጣል፣ ተኝቶ ደግሞ ውስኪ ጠጥቶ ቮሚት እያደረገም ያድራል። እንደፈለገ ጭፍጭፍ አድርጎ ሊኖር ይችላል። ነገ ግን ሰማይ ላይ መዝገቡ አያውቀውም። አንተ ግን መዝገብ እያወቀ አንቺ ግን መዝገብ እያወቀሽ ሁሉ ጊዜ ወደ አእምሮ ተመልሰ አእምሮህን አድነ ሰው አንተን አይቶ አንተ ያለበት ቦታ ላይ የኢየሱስ ጠረን ከሌለ ምንም ትርጉም የለውም። ስለዚህ ዛሬ ከንግግራችሁ፣ ከአመለካከታችሁ፣ ከአኗኗራችሁ ሰፈር ውስጥ አብራችሁ ካላችሁ ሰዎች ጋር እብረታችሁ ክርስቶስን በእናንተ ላይ ማንጸባረቅ ከሆነ መሞት ይሻልሃል። ሁኩመን ስትማጅር ዱሲ ወየከነር የወዱት ሲያተኮ ቶክቲኬ ጋር ደም ለፈረቴ ሲነመ ብራነ ጀስ ኦላኬ ሰጥ እረ ተሳዳቢ ናት፣ ምን አይነት ሰው ናት እያለ ሰው አንደን የሚሸሽ ከሆነ ረጌታው ይውሰደኝ በል። እንደዚህ ጸሎት ጸልይ፣ ወይ ቀይረኝ ወይ ይውሰደኝ በል።
ስለዚህ አንድ ነገር ልንገር፣ ኤሳው ጳውሎስ እዛ ሆኖ የሰዎቹን አእምሮ ቀየረ። ደግሞ የሚገርማችሁ ነገር እስር ቤት አስገብቶ እግራቸውን አስሮ እዛ ቆሞ መሳሪያ ይዞ የሚጠብቅ ሰውየው ለመግደል ራሱን ለማጥፋት ጥረት ሲያደርግ አንድ ነገር በሕይወቴ ላይ እንዳታደርግ በእኔ ምክንያት እንድትሞት አልፈለገም አለው። ከፈለክ እኔን ግደለኝ አለው። አልወጣሁትም። ከዛ ሰውዬ ምን አለ? እኔ አኒፈዩፍ ማልጎቹን ቀባ አርከ ከሰኑን ቀባ ምን ለማዳን ምን ላደርግ በሉ። ጌታ ይነግራቸዋል። ኤሳው ብየ ኬኛ ኬሳ ወልዳ ጅርቱ ኬሰቲ ገቲን ፈዩፍ ማልጎቹን ቀባ ከንጀዱ ናሞኒ ባየን እንጋፈተን ገቲን ፈይና ገሩ ጉዳይ ገቲን ፈይና የድነት ዋጋ ትልቅ ነው፣ ቀላል አይደለም። ልንገራችሁ ነዱ ከጅርቱሞ ለመዳን ዋጋ ትልቅ ነው። የድነት ዋጋ ትልቅ ዋጋ ነው የተከፈለላችሁ። እናንተ ለመዳን ህይወታችሁን ለማስተረፍ ህይወታችሁን ለማዳን ምንድነው የሰራችሁት? እናንተ ኢየሱስ ስራውን ሰርቷል። ጎፍትቾ ጂሲኒ ወጀቴ ረከሲን ፈይተኔ እስም ማሎጀቻ ጅርቱ ተሪ ራጂ ዋጭሲሴ በቃ ደዋንተ ታምሪ ነመተቆፍታየን እይተኔ ወጀቻ ዱረሰስ አማሳያለ ቸደበ ሜምት የኔትን ቤት ወደ ህይወት አስገባችሁ ከሆነ ቋጠሮ ይፈታችኋል። ከዛ እያላችሁ ትፈጣላችሁ። ዛሬ ግን ወደ ራሱ ተመለሱት። ምን እየሰራችሁ ነው? አብረው ያለው ጓደኛ ጋር ምን እየሰራክ ነው? ጊዜው ቀርቧል። ሰዓቱ እየሄደ ነው። ሊመሽ ነው። ነምተኮ እኩባ ጋፈ እኩብሰቱ ቀጥታ የሰደሙ ያድ ነትማካ ማና ያላ ደሙ ያድ ማና ያላ ቀጥታ ኢማሙ እየባሰ ሲመጣ ገና እዛ ተኝቶ ስለ ብር ያስባል። ከዛ ሁለተኛ የትኛው አክም ከሄደ ደግሞ ጥሩ ሕክምና እንደሚያገኝ ያስባል። ዋጋ ይከፍላል። ለምን? ድነት ነው፣ ፈውስ ነው። ይሄ ሰውዬ አንድ የሰራውን ስራ ስለሚያውቅ ነው። የሰራው ስራ ምንድነው? ጽድቅን ትቶ ምን እያደረገ ነው? ሰዎቹን በጽድቅ መንገድ ላይ የሚሄዱትን እያንገላታ ነው። ይህንን ያውቃል፣ አውቆታል። ትክክለኛ ያልሰራው ስራው ትክክለኛ እንዳልሆነ አውቆታል። ለዚህ ነው ለመዳን ምን ማድረግ አለብኝ? አቅድም ብያለሁ። አንድ ሰው ስለ ድነት የሚያስበው ወደ አእምሮ ከተመለሰ ያለበት ነገር ካወቀ ነው። አረቄ ዱጋ ፈርሶ ዱጋ ማልቱ ሲሩ ዋይን ፈይና አቺ ገሪ ባቴ ኦማኦፌ ዳገሉ ለመለከም ሲሩ ወልዳ ኢትዮጵያ ኬስ ጅርቱ ኬስቲ ሮባየናም ዋይ ፈይና ምትከያዱ ለምሳሌ ሌላ ቸርችም ሄዱ ጻድቃን ለመባል ሉበ ጀደሙዳፍ ሉቦታ ጀደማኒ ኦፈታ ቀሚሲ ዴዴራ ኦፈታኒ ካራረት ነምንዱምቱ ጋፈት ዱፉ ጋሽዬ እንዴት ነው ምናምን እያለ ሰው ሰላምታ እንዲጠይቅ ይፈልጋሉ እንጂ ስለ ድነት አቁትም። ቀሚሲ ዴራ ኦፈታኒ አልከን እያቡሉን ቀሚሲ ኦፈቹን ኦፈታ ሉቡማ ኦፈቹን ሱቢ የሮ ትጅጂሩን ድነታችን አሳየንም። ድነታችን የሚያሳየው የኖርነው ኑሮ ከክርስቶስ ጋር ህይወታችን ሁሉ ጊዜ ከክርስቶስ ጋር መደመሩና አንድ መሆኑና የጽድቅ ህይወት ካለን ነው እንጂ ኦፈተ ቀየረን ያልከን ቅዳሴ ጎዳ ብሉት ይሄ ድነት አይደለም። ድነት ሳይሆን ደሞዝ ለማግኘት ሁኔታ ማመቻቸት ነው። አብዛኛው ኢትዮጵያ ከሰከንጅሩ ወልዳ ክርስቲያናስ ታይ ማና መንታ ከሚዩ ሉባ ወካን ካይኒ ሉባ አንጋፎታ ኦፍ ጀደኔ ኡመን ሁንዱምቱ ይሮንዱማ አከሳኔፍ ጉጉፍ ይሮን ከራትስ ንጥሩፍ ባይናን ጉጉፊና ነጃለዳ ጃለናፍ ቀብደናት ተገርሲሳ ነሞኒ tokko akkanamni gadi qoommoo isa kana barbaadu waa'een jireenya waa'een fayyinaa galeef miti analaalee namni maal ta'inna gooftaa ኢየሱስ gooftaa ta'e maal jedhe ሰዎች ስለኔ ምን ይላሉ አለ። ምን ይላሉ ሰዎች ስለኔ ምን ይላሉ ያለው ጌታ ሆኖ እኮ ነው። ከዛ ደቀ መዛሙርቶቹ አመጡና አንዱ ራጅታ ከሰ ተኮ ካንሞ ኤልያስ ካንሞ አከሲ እንጀሩ እስነ ወደን
isino warra bakkee dhiisaa warri keessaa isino jennaan ati masiisa jiraata ilma waaqayyooti kaa jedhe Phexros. Kanammaa simiti kan siibse hafuura abbaa koo siibse malee gonkumaa fooniin na hubachuu hin dandeessu turte. Ayyaachuu. Haleluuyaa. Namicha na kee jiru qabiiti. Harka isaa keessa qabi. Fayyinni na adiin. Muudama miti yadiin. Qamisii dheeraa uffachuus miti yadiin. Fayyinni jireenya adiin. ህይወት ነው ህይወት ነው። የካህን ልብስ ለብሶ እዚህ ላይ ስለቆመ ተፈውሷል ማለት ይከብዳል። ስለዚህ ለማዳን ምን ማድረግ አለብኝ ያለው ሰውየው አንደኛ ሰው ምን ማድረግ አለበት? ያለበት ህይወት ተገቢ እንዳልሆነ ማወቅ አለበት። ትክክለኛ አለመሆኑ መረዳት አለበት። አንድ ሰው ስትመክረው ምንድነው የሚለው? ረረኮን ቀቡ አናምበ ከንቱሬ ስሪ እናምበ ይላል። ከዛ ህይወት ለማውጣት ጥረት አያደርግም። አቹ መተከት ሲጀጀበ ይስጡ በርባድ ሐሜት ኃጢአት ነው። ዝሙት ኃጢአት ነው። ስድብ ኃጢአት ነው። እርግማን ኃጢአት ነው። ውሸት ኃጢአት ነው። ፈከሳ ጅራቹን ኃጢአት ነው። ክርስቲያን ይመስላል ግን ውስጡ ክርስቲያን አይደለም። ክርስቲያን መምሰልና ክርስቲያን መሆን ይለያያል። ክርስትና ህይወት ነው እንጂ መምሰል አይደለም። አርካ ከሰነል ቀባ ነመ ተኮ ዋቀዮ እርገና ነጋ ሁንደ ከሰን ከሰ ናም ተኮ ለመለጴዳን ዴቤ ኩና ናላለት ያ ዋቀዮ ማሎ ነፈይስ ነመጀዱ ተኮ ዋቀዮ እርገና ነጋ ያ ዋቀዮ ጀዳ ጅሬኛ ፈይናዳ ጅሬኛ ክርስቲያኑማዳ ፎኒን ክርስቲያኑማዳ ነረታ ሙለቱ ይላ አዎ ይታይባችሁ በቃ ያለበት ኮንዲሽን አየሩ አትመስል ዋንከ አለከስ ጅርቱን ፈካትን ነመ ብረ ጅርቱ ሲን ፈካትን ኢየሱስን ፈካት ነብይም ለመምሰል ጥረት አታድርግ። መንፈሳዊ መርህን መምሰል ጥረት አታድርግ። ራስ ኢየሱስን መምሰል ጥረት አድርግ። ፓኬጁ ዋናው ፖይንቱ ኢየሱስን ስትመስለው ኢየሱስ ያለ ሁሉ ባንተ ውስጥ ይገባልና ክብር ለኢየሱስ ይሁን። ሃሌሉያ ባዬ ይለለቡ አረስኒ ፈንከረዳ ጃብ ደቂቃ ኩዳጃ በሩምስኮ ሞዴራል ዋና መልእክቴ ምንድነው? ለማዳን ምን ማድረግ አለብኝ? ምንድነው? ከምንድነው የምትድነው? ከምንድነው? ከአንደበት ንግግር ዳን። መጀመሪያ እዛ ጋር የሆነ ነገር ታወራለህ፣ እዚህ ጋር የሆነ ነገር ታወራለህ፣ እዛ ጋር የሆነ ነገር ታወራለህ። አንተ ኢባብ ነህ እንጂ ሰው አይደለም ማለት ነው። አካቦፋ አረበ ለማን አሲሲዳ አቺሲዳ አሲሲዳ አቺሲዳ ኖ መሆን የለበትም። አንተ ክርስቲያን ነህ። ያነ ምንድነው የሚያደርገው ጌታ? ትክክለኛ ንግግር ወጥ የሆነ ንግግር ሲሆን እግዚአብሔር ከጎን ይቆማል። እምትናገረው ሁሉ ይሆንልሃል። ሰውስ ኤውል ነመጋፈት ይፈቱለ ኢፋተከለ ነምን ነገ ማነትለ ይወገሉ ከሳምበዱ እንዴ ሉል ሰግድ ቅድም ትክክል አይደለም ለምንድነው ያለኝ ይላል። ይጠይቃል ከውስጥ። ሐዋርያ ጳውሎስ እዛ ውስጥ ሆኖ ይሄንን ሰዎቹን ህይወታቸውን ታደገ። እናንተ የምትኖሩት ኑሮ ሰውን ለማዳን ይሁን እንጂ ሰውን ገላችሁ ሰውን ጎዳችሁ ለራሳችሁ መኖር ጥረት አታድርጉ። አመይሮ ባየና ሞነ ተኮተካ ከስናንጀ ጅሬኛ ለፈ ከነራሞቹዳፍ ጎርስ ተኮተኩ ናከን ከነከስ ጎቴ ተከ ጎቴ ከነሲታ ከነከንቱ ጎቴ ማረኮን ቀቡ ከነከንቱ ጎቴ አገፈደ ከጋፈን ፉዴ ማነት ገሉ አቶ ማልጀታን ጀረን አቲ ማልጀታና አን ኢሱመን ዱራን ጀደ ሰነን ጀዳና አንጀራ ዋጋይ ሲመ ተኮነት ሜካ ቀጀሉማ ዳንዴሙን ቀጀሉማን ገቲ ያከነ መባሱ ቦደሞ ገቲ ጉዳ ያከነ ማፍቀቡ ሲመ ተኮነት ዳዊትስ ከናፈ ከጀት አንዴ ተናገረ እኔም አንዴ ሰማው። እግዚአብሔር ሁለት አፍ የለውም። ሲነምና አፋለማ ቀባ ዋቀ ወጣነር ከሉ ቀባ ዋቀዩ አፋለማ ቀበተን አፋለማ
afaan lama qabatan ishi afaan tokko qaban warri jettan waaqayyo dubbisaa keessan garagala hin deebi'aa keessa soorii akka jedhen ture garuu sabaanana hiqirta hin jedhaa waaqayyo saba dhiisi kaabineen tokko iyyuu waan dubbatee fi deebi'ee saba hiqirtaan gaafatu maaliif itti amanee silxaana sarara dhaabatee dubbate waan ta'eef namatu wal lolee wal fixa malee yeroo darbee akka jedhen ture hiqirta አይልም አንድ ካቢኔ አንድ ተራ ካቢኔ አይልም እግዚአብሔር ደግሞ በሚናገር ነገር ላይ ይቅርታ አይጠይቅም ለምን አስቦ አቅዶ አለሞ ይናገራል ያደረገውን የተናገረውን ደግሞ ያደርጋል ስለዚህ በደንብ ስሙኝ ለማዳን ምን ማድረግ አለብኝ አንደበትን ከውሸት ከልክል ፋርሳ ሶዶሚ አፉር አቃዱ ብሳ ናባስሜ ይሰዱዋን ዱብሴ ካዳና አኒ ሮንዱማ መቃዋ ከዮነ ለብሳ Jajuni saas takka amanko keessa imbu. Eeshe. Lubbuun koo waaqayyoon ofiin jajji. Warri gadadamanis kana dhagaanii haa gammadan. Ana wajjin guddina waaqayyoo odeessaa. Kottaa wal wajjin maqaa isaa waliin kaafna. Lakkoofsa 12 dhaqe. Asraa lakto turidi. Nama nan ati jireenya hin hawwitaa question mark. मैं अगे फड़ा माल जत इनावितु ये राका इनावितु जिरेन इस एरना देवी नमना अति जिरेन इनाविता इस अगे फड़ूगा वांगार इतिगम मधु बरडे राजरा चुंजाल लता उगाड़ा उगुमा ऐश अमरगे फटुगा योस हर्रबके अमाती आफां के सोबा दुबचूती एगी नमनन अबे जरा का नमनन जिरेन्या इनावुता वांगार अर्गितेtti gammaddu hin barbaadda bara dheeraa lafarra jiraachuun barbaadda arrabake hamaatiik maalkee hamaatiik arrabake hamaatiik nama muriittiin nama qalaan oliin akka nama warra foon nagadan yal tokko tokko akka guwwannaa badheelaan wish godhanii billiitii ishee beeku shaf godhanii lafa buusu arrabake hamaatti dhawu soban dubbatin kuna dagaadha jalqaba gaafati duutu kan addu'a bishaan dhugaatii naa kennaachuu illee dandeessu gaafa kun dursitee duutu etta si kaaddee duuti as keetteessee garuu waan meeqaan si dirti please annama baay'ee nama laafe nama lama argeera nama kaleessa nagaanuu naasaw arrabni du'e namoonni tokko tokko roo dubbatan dur qaldiin te fakkaat arraba kee dura du'a soban dubbatin akkanan jedhin jedhu arrabni dhuguma dura duuti nama lama argeera arrabni du'e haasawu dadhabee olla qabaa jedhuu dadhabee waan meeqa karaa see fajjeetu akka godhatu waan garaa isaa hawwe haasawu dadhabee achumaan satti nama jedhe argeera ijoo dhaggeeffadhaa warri dargaggootaa bakka hojii keessaniit bakka dhaabbattanii taphattaniit bakka deemtaniit arraba keessan eeggadhaa arrabni undee jireenya keenyaati macaafni qulqulluun kanaaf arraba burqaa boolla tokko keessaa burqaan lama yaa'uu hin danda'a yed arraba ittiin najajjan hin deebitanii immoo soba dubbattanii deebitanii immoo irratti waliin kaatanii dubbiin arrabni fiddu gadheedha manalleen diigdi kanaaf jireenya kanatti yoo gammaduu barbaadde akka raajitti sittani man waan bor jireenya kee irratti ta'u yookaan bor duu dandeessa lallabni tokko lallabni kun isa dhumaa ta'uu fi danda'a bor waan inni ta'uun beeku asii ba'e ወደ ጌታ ልትት ትችላለህ ተጠንቀቅ ስታዳምጥ ነገ ፍርድ ፊት ነው የምንቆመው እትንም ነ አንትሜራ እንጀ አንትሜራ ነነገኘ አችቲ ወሊን ፈልሚና በር ጋፍቶ ኮጉያ ፍርድ saban sitti kenne keessa ifattee karaa dhugaatinaa deebisuu didde mee warra kamitti ilaa itti meera isa kanatti jedha wal argina kaachitti ilaa isatti si meera
warri immoo na guddisan anatti simaana ifacha warri na guddisan isbon timaan ture waan andi demmo waaqayyo nu haa oolchu achi dhaqanii danqamuu waaqayyo nu haa oolchu ishi wanta hamaatti fagaadhu wanta akkamitti fagaadhu wanta hamaatti fagaadhu wanta hamaa yaada hamaa hiriyaa hamaa wanta garaa kee keessatti yaaddu wanta hamaa sanarraa fagaadhu obboloonni akka gargar ba'an hin godhin jallinan facaasin hamaan facaasin irraa fagaadhu ishi gaariis godhi nagaa barbaadi biraammoo nafin duukaa bu'i nagaasa ta'e Yesuus duukaa habuunu ameen 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 mee nagaasa ta'e Yesuus duukaan bu'edha innammaa kun hunduugaa lakkoofsa tokko jala jira maal jala jireenya fayyuudhaaf maal gochuun qabaa tokko arraba koo amaarraa eeggachuu soba dubbachuurraa of qusachuu namarratti ka'uurraa of qusachuu hamoota tokko namoota hamata baran beekaa dhufanii maqaa namaa sitti kaasu yeroo baay'ee waaqa kan na gargaare nan naggeeffadha ittiin guutuuf maaliifan ittiin guutu beekta namicha sana sodaadheetu hin taane namicha natti hime sana sodaadheetu hin taane xabaqaan nama sanaa waaqayyo jedhee nama na waan ta'eef gaafa namni waa'ee koo haasa'uun sodaadhuan xabaqaan koo waaqayyo waan ta'eef mana isaa keetti taa'ee waa'ee koo haasa'uu danda'a barandaa taa'ee waa'ee koo haasa'uu danda'a karaan ittiin kufu funyoo micciiruu danda'a abadan hin bula hin oola malee namni sun arrabuma sanaan deebi'ee qabama waan ta'eef kanatti hin dhiphadhuan waa'ee namaa immoo haasa'uu nan sodaadha mee kottuu natti kaasee na laali rakkina namni sun qabaachuu danda'a ለዛ ሰው መጸለይ እንጂ ያ ሰው እንዴት እንደሚወድቅ ጉድጓድ አልቆፍርም ባየሳን ያርጌት ነመን ረቲ ከካሰን ያስደመን ያቺ ደመን ራጂን ነመን ማንቀቡ ማሎ ደጀዳኒ ዱበተኒ ደበኒ መርኩ መኮት ሞዱፈኒ ገለኒ አመስ ሞዴ በኒ ሞገዲ ባአኒ ዋሜ ቃሳ ወረጀ ነምቤ ቆንደሳኒዩ አረቡ መሳኔት ደበኒ ቀበሙ ዋንቴፍ ጀቸረበ ኬቲ ስርካ በደበ ከክዮ ስትንታኔ ፎፌ ገዶ ደመጫምኒ ቁልቁሉን ኢሱመታሳ ኢቱመትቲን ቀበም ጋፈነም ለዋይ ኪያሰው ገመድ አሜን አትልም ለምን መሰለ ራሱ ይጠመድበታል አንተ ግን አንደበትን ጠብቅ አመላካከትን ጠብቅ ክብር ለኢየሱስ ይሁን እኩን ሽንኩን ይጋ ለኮፍት ተኮ ጀለ ጅርቲ ፈዩም ማልጎቹን ቀባ ሸጀቱ ተኮ አረባ ሐማራ ደው አረብንኩም ማሸን ሶበዱበቹ ነማፍ ነማ ወልት ድሩ ዋንን ጀደምነ ፊዴው አከነሲን ጀደ በሎድ ሐመቱ ደጋለ ሶብዱ አቺ ነምሱን ነመለጴን ሳነጋ ነመቀልቤን ሳነጋ ነመከሌስ ሲጃለቲ አፋንሳ ኬሳ ፉዴ ቢዴን አፋንሲካው አከነ ዲነ ስትጎዱታ ያ ሰውየው ወዮለት አንተ ግን ዘልቀህ ትኖራለህ አሜን ነው ክብር ለኢየሱስ ይሁን ጌታ ይርዳችሁ ባየለለ በኒፍ ምቲ አኮንኮ ዱሪ ዱብን ባየቴፊ ዱብደቲን ቢያተን ወት አሙ መከነቱ ሲንጋ አረበ ኬሰን ገዲ ባሳ ምንዲ ኬሰን ባሳ ዋቀየ ሲያብስ ባሳ ገዱ መቃ ኢየሱስ እንጀዳኒ አደጋ ኬሰን አምቦስ እንጀዳኒ ከነቱ መምቴፍ ጀዳኒ ዋቀዮን ጀጀቹ ፌዳ ገለኒ ዋቀዮ ፈታ አንኮ ጉራቸ ዋንቴ ፍናቱ ደንገዲ ባሶ ሶዳደ ይሄ መልእክት በደንብ ያዙ ይበቃናል ክብር ለኢየሱስ ይሁን እንጸልይ